'cause I don't give a fuck what you say. Yeah, I'ma do shit my way. የመሐለኛ የደረታችን ፓርት እንዲሰራ ዳምቤል ቤንች ፕረስ በቻልነው መጠን እጃችንን በጣም ወደታች ማውረድ ይጠበቅብናል። ነገር ግን የያዝነውን ዳምፔል ኮንትሮል አድርገን ይዘን መሆን አለበት። ስንገፋ በፍጥነት ቢሆንም ስናወርድ ግን ስሎ ብናደርገው የበለጠ መስራችን ይሰራል። ኮንትሮል አድርገን መስራት እንድንችል ከአቅም በላይ ባልሆነ ዳምፔል ግን ከበድ ባለ ቢሆን ምርጥ ነው። ሁለተኛው ዳምቤል ስኩዊዝ ፕረስ ነው። ሁለቱን ዳምፔል ገጥመን ወርታች በማውረድ መግፋት ማለት ነው። በቻልነው መጠን ዳምፔሉ ደረታችንን ባይነካና የዳምፔሉ ጫፍ የደረታችን የታችኛው ጫፍ ላይ ቢያርፍና ከዛ ወደ ላይ ቢነሳ ጥሩ ነው። ኢንክላይን ፍላይ ይሄ የላይኛ የደረት ክፍላችንን የሚያሰራ ሲሆን ወንበሩን ቀና በማድረግ ሁለት እጃችንን በማስፋትና ላይ በመግጠም የምንሰራው ሲሆን ዌቱን ኮንትሮል በማድረግ ላይ ግን ዳምፔሉ ባይነካካ ይመረጣል። የላይኛው ቸስት ክፍላችንንና የመሃለኛው ቸስት ክፍላችንን ያሰራል። ሎ ፍላይ ይሄም የላይኛው ቸስት ክፍላችንን የሚያሰራ ሲሆን ቆመን የምንሰራው ነው። እንደምትመለከቱት እስከ ታፋችን ድረስ በማውረድ ላይ ስንወስደው ግን ሁለቱን ዳምፔሎች በማገናኘት ከቻለን ደግሞ ላይ ያዝ ብናደርገው የበለጠ ጥሩ ነው የሚሆነው። ይህም የላይኛው ቸስት ክፍላችንን ያሰራል። ዲክላይን ሃመር ፕረስ ይህ ታችኛው ቸስት ክፍላችንን የሚያሰራ ሲሆን ወንበሩን በማዘቅዘቅ እኛ ሁለቱን ዳምፔል ታች ስናወርድ እያሰፋን ላይ ደግሞ በመቅጠም እንሰራው ሲሆን የዳምፔሉ ጫፍ የደረታችን የመጨረሻው ጫፍ ላይ ቢሆን ይመረጣል። ክብደቱን ኮንትሮል ማድረግ እንዳይረሳ። ፑል ኦቨር ይሄ ሙሉ የቸስት ክፍላችንን የሚያሰራ ሲሆን ወደ ታች ወደ ኋላ ስንወስደው ወደ ታች እስከ ቻኑ ድረስ በማውረድ ወደ ላይ ስንመልሰው ግን ወደ ሆዳችን መውሰድ አይጠበቅብንም። እጃችን ቀጥ እስከሚልበት ስትሬት እስከሚመጣ ድረስ ማምጣት ነው። ሙሉ የቸስት ክፍላችንን ያሰራል። በጣም ምርጥ ኤክሰርሳይዝ ነው። በአንድ ዳምፔል በዚህ መልኩ መስራት ይቻላል። ቻናላችንን ሰብስክራይብ ማድረግ እንዳይረሱ።